ስምሽ ጋለሞታ ነው። ለቤትሽ ክብር የሌለሽ እግዚአብሔር ቃል የሚነግርሽን የማትሰሚ ለመመለስ ፈቃደኛ ያልሆንሽ ንስሐ ለመግባት ፈቃደኛ ያልሆንሽ ለርቅ እምቢ እምትይ በዚህ ቀርቶ በዚህ ልታረድ እምትይ ስምሽ ጋለሞታ ነው። ማርያምን ማድነቅ ይቻላል፣ ማምለክ ግን አይቻልም። ማርያም እጅ እውር አልበራም፣ ሽባ አልተተረተረም። አታማልድም ታማልዳለች ውስጥ ማን ነው ገባ ያለ? ስለ ማርያም ሳስብ ማየው ይሄንን ነው። ጌታ ሲያይ ፕላን አድርጎ ዓለምን የማዳን ፕሮግራሙን ከዘላለም ዘመናት በፊት የያዘውን ፕሮግራም ይዞ ወደ መሬት ለመምጣትና ፕሮግራሙን ለመጨረስ ሲመጣ ሲመለከት መቅደስ ውስጥ ያያታል፣ ሲመለከት ያያታል። መንገዷን ሲያይ እሱን ነው የምትፈልገው። ፊቱ ናት ያለችው በእግዚአብሔር ጸጋ የተሞላች ናት፣ ቅድስት ናት፣ ንጹሕ ናት። ፕሮግራሙን ለመፈጸም ወደ መሬት አምጥቶ ለመስራት ምችት ብለዋለች። ዋው! በዛን ዘመን ከነበሩ ወጣቶች መካከል እግዚአብሔር ሲመርጥ አይኑን ያሳረፈባት ጸጋ የሞላባት በእግዚአብሔር ፊት የምትወደድ እኔ ዝም ብዬ ሳስባት ጠዋት ማታ በፊቱ በርክክ ብላ በቅድስና የምትኖር ጨዋ ሴት፣ ወጣት ሴት፣ ቲኔጀር ሴት፣ ፊቱን የምትፈልግ ሴት። ወጣት ጌታን መፈለግ አለበት። ጌታ አንዳንድ አይታዘንለትም እንጂ ያሳዝነኛል። ጡረታ መውጫ የሚያደርጉት ሰዎች አሉ። ጌታ ጡረታ መውጫ አይደለም ብራዘር፣ ጉብዝናችንን የምንሰጠው ነው። መጽሐፍ በጉብዝና ወራት ፈጣሪህን አስብ ነው የሚለው። ጉልበትን ክለብ ጨርሰ፣ በዝሙት ጨርሰ፣ በኃጢአት ጨርሰ፣ በሺሻ ጨርሰ፣ በጫት ጨርሰ፣ በሱሳሱስ ፍርክሽክሽ ብለህ ተበታትነህ የምትመጣለት ምን ልታረግለት? ልትቀበርበት ነው? ደስ ይበልሻል ገብርኤል በእግዚአብሔር ፊት አግኝተሻል፣ ሞገስ አግኝተሻል፣ ተወደሻል፣ ተመርጠሻል። ለምኑ? ብሉፕሪንቱ ዋናው ፕሮግራም ባንቺ ሊጋገር ነው። የቱ ፕሮግራም? ዓለም የሚድንበት ነው። እግዚአብሔር ለዓለም ያለውን ፍቅር የሚያሳየው ልጁን ባንቺ ውስጥ ሊያመጣው ነው። እንዴት ይሆናል አለችው። ይሆናል። እንዴት? መንፈስ ይመጣላ፣ ይጸልልልሽ። ይቆል አታውቂም። ተይ እንጂ ለእግዚአብሔር የሚሳነው ነገር አለ። ልጅ ቲኔጀር ልጅ ምን ትችልበታለች? እንደ የእግዚአብሔር ፕላን ማስፈጸሚያ ሆነች።